በጣም ይቅርታ እውነት አላየሁክም ነበር በጣም ይቅርታ በእናትህ በቃ አትጨነቂ ተረጋጊ እንደዚህ ሆነክ ነው በፍጹም አትሄድም እዚህ ጋር ደንበኛ ያለን ተልካችሁ ልቀይርልክ ባይሆን እሱ የተሻለ ሀሳብ በቃ ሆነክ እንዴ አው ቆንጆ ነው እስቲ ነው ዛሬ በጣም ቆንጆ ነው ሳይሆን በደንብ ያንን ተስተውሏል ስንት ነው ልክፈላ አረ እንዴ በፍጹም አይቻልም ነው በሞባይል ማለት ችግር የለም በጣም ነው ማመሰግነው በጣም ነው እኮ የሚያምረው ቲሸርቱ አረብ ነው አይደል ታዲያ እኔስ መቼም ሳልጋብዝሽ ይሄ አንቺ ንብረት ነው ያለፈውበትን መውሰድ አልፈልግም ያልገዛሁትንም እንደዛው ይሄው በዚህ ስለተካሁት ይሄ አንቺ ንብረት ነው ካልክሽ አመሰግናለሁ ስጦታ መሆኑ ነው እንደዛ ብለሽ ካሰብሽ አስቢ እሺ ቲንክ ባይ ቻው
እንዴት ነበር ውሎ? አሪፍ ነበር። ሰላም ነሽ? እንዴ ዛሬ ደግሞ ምን ተገኝቶ ነው እንደዚህ ጥርስ በጥርስ ሲሆንሽ? እባክሽ እስኪ ተናገሪ እህቴ። እስኪ ገምች። ምንም የምገምተው ነገር የለም። ንገሪኝ፣ ምን ተፈጥሮ ነው? የሆነ የማላውቀው ስሜት የተሰማኝ ነው። ብቻ ፍቅር ይዞኛል እያልሽኝ እንዳይሆን። ምንድን ነው? የምሬን እኮ ነው። እኔ እንጃ ፍቅር እየሸተተኝ ነው መሰለኝ። እኔ አላምንሽም። ምንድን ነው? ተናገሪ እስኪ የኔ ቆንጆ ነገር። የምን አውሪ። ማን ነው? አውቀዋለሁ። እኔ ራሱ ዛሬ ገና ነው ያወቅኩት። ምን ማለት ነው? አንቺ ደግሞ እኮ በቃ ቀልድሽ ላይ አይጠገብም። ምን እያልሽ ነው ያለሽው? ጭራሽ የማታውቂውን ሰው ነው እንዴ? እኔ እንደውም እኮ መቼ ነው የጠበሰችው ምናምን ብዬ በጣም ልቀየምሽ ነበር። በእውነት እንደዚህ አይነት ነገር ተይ በእናትሽ። ለማንኛውም ቀልድ ስላልመሰለኝ ደስ ብሎኝ ነበር። ይሄን ያው ቡና እንጠጣ። እኔ ራሴን አሞኝ ነበር። እሺ የምሬን እኮ ነው። አንተ እዛው ወላሂ እኮ ነው እዛው እኔ እየገባሁ እያለ እሷ እየወጣች ነው መሰለኝ። ድንገት ነው የተጋጨነው። እዚህ ጋር ነው ልትም ብላኝ ወደቀች። እቃዎቿ እጇ ላይ በትንትና ነው። እጇ ላይ ያዘችው ቡና እዚህ ላይ ተደፋ። ነጭ ነበር የለበስኩት። እንዴት እንደተናደድኩ እንደነበር አትጠይቂ። ወዲያው ቀና ስል ፊቷ በቃ እንዴት ልበል ያስደነግጣል። ንዴቴን ሁሉ በአንድ ቅስ አላረገው። በቃ ተረጋጊ፣ ምንም አታስቢ ምናምን ስላት፣ አረ አይሆንም በቃ ልብስ ግድ እገዛልሃለሁ ብላ ልብስ ገዛችልኝ። አንተ ልጅ ግን ስለ እንደ ፊልም የምታወሪኝ? የምሬን እኮ ነው። እንዲህ የሚያደርግ ሰው አለ አሁን በዚህ ሰዓት? እሺ ከዛስ ገዛችልህ? በቃ ከዛው ለበስኩ፣ ወዲያው ሸኘኋትና ተለያየ። አረ በእናትህ እንደ ፊልም አታድርገው በእናትህ። ከዛ ስልክስ ምናምን አልተቀባበላችሁም? ስልክ አልሰጣሃትም? አይ ስልክ እንኳን አልተቀበልኩም። የኔ ቢዝነስ ካርድ ሰጥቷል እና እንድትደውልልህ ምን ነው እኮ እሷ ናት የምትደውለው? ኧረ ቢኒ ትደውላለች። ምን ነገር ኧረ መቼም አትደውልልህ። የምሬን እኮ ነው። እየዋሸሁ መስሎ ነው እንደ አንተ የነገርኩህ ታሪክ። አንተ ግን በጣም ደስተኛ ሆናል። አይ ቢኒ እውነቴን ነው። የማላውቀው ስሜት የምር ተሰምቶኛል። በጣም ነው የምትገርሚው። የእውነት የምሬን ነው። ኧረ እኔ አልቀለድኩኝም። እንደውም ያልሽ ልንገርሽ እንዴት እንደተፈጠረ። ዛፍ ፓላስ ዞን ይላል። እሺ እዚህ ልብስ ላይ ቡና ድፍት ማድረግ እንዴት ማለት እንዴት ብለሽ ተደፋብሽ ብዬ ነው። ብቻ አላውቅም። መንገድ ላይ ብቻ ተጋጨ ማለት ነው። ከዛ ያዘኩት ቡና ላይ ተደፋ። ከዛ በቃ ካሁን ምን ያደርገኛል ብዬ ስጠብቅ ምንም አላለም። ግን ልብሱን ገዝቼ ተካውለት። እኔ እኮ አላምንሽም። የምር እና ዝም አለሽ? ከዛ በቃ እኔ የሰው አቅ አልፈልግም ምናምን ነገር ብሎ ያው በገዛሽልኝ ምትክ ይሄንን ውሰጂ ብሎ ይሄንን ጊፍት ሰጠኝ። ስታዩ እንዴ ነው ጥሩሽ ከሆነ እንግዲህ እናየዋለን። የሚገርም ነው። በይ ቡናውን ጥጄልሽ ልምጣ። እሺ እኔ እንጃ በቃ ቡና ላምጣልሽ። ሄሎ ሄሎ። አቤል። አዎ አቤል ነኝ። ማን ልበል? እንዴት ነህ? ደህና ነኝ። ሰላም ገባክ? አዎ በሰላም ገብቻለሁ። ማን ልበል? ኤሊያና። እንዴት ነሽ? ደህና ነሽ? ደህና ነኝ ይመስገነው። በሰላም ገባሽ? ካላስቸገርኩሽ ምሳ አንድ ላይ ብንበላ
እሺ ደስ ይለኛል። እኔም ቀደም ብዬ እደውልልሻለሁ። እሺ ቻው። ደወለች። ማካላም እሷ አይደለች። ሁሉም ሰው በቃ እናንተ የሚቀበድ ማን ነው የሚዋሽ ነው አይኖች እጄልሻለሁ። ያው እኛ ጋር ያለውን ፋይሎች እኮ እያየኋቸው ነው። ሁሉም ትክክል ናቸው። ይኸው አረጋግጬ እኮ ነው የደወልኩት። ባይሆን እናንተ ጋር ያለውን ስህተት አረሙና ለማስተካከል ነው። ጥሩ ጥሩ። እሺ መልካም። ቢኒ እንዴት ነው? እንዴት ሆነልህ? እውነት ቢኒ በሳቅ የኔ ባንተ ይቆጭ ለመጨረስ እንዴት እንዳደረግከው እንዴ? ሰዓቱ እንደዚህ ይላል እንዴ? በቃ መውጣት አለብኝ፣ መሄድ አለብኝ። እንዴ ወሬ ነው የምትሄደው? ምሳ እንበላለን አልተባባልንም እንዴ? ነግሬህ የለ እንዴ? ቢኒ ምሳ እኮ በቃ ደክሞኝ ረስቼው ትዝ አለኝ። አንዳንድ አጋጣሚዎች ግን በጣም ነው የሚገርሙት። እንዴት ማለት እኔና አንቺ የተዋወቅንበት አጋጣሚ ሳስበው ሁላ በጣም እየገረመኝ ነበር። እውነት በጣም ነበር የደነገጥኩት። በቃ ካሁን በጥፊ ያጮለኝ እያልኩ ነበር። ቡናው እኮ ቲሸርቴ ላይ ሳይሆን ልቤ ላይ ነበር የተደፋው። በሰዓቱ የእውነት በጣም ተናድጄ ነበር። ግን ወዲያው ፊትሽን ሳየው አላቅም ምን እንዳረጋጋኝ ወዲያው ተረጋጋው። የሆነ ደስ የሚል ነገር አለ። ላላወቀ ሰው ግን ጉረኛ ነው የምትመስለው። ነኝ እኮ። አረ አንቺ ምን እንዳስነካሽኝ እንጃ እንጂ ምግቡ በጣም ይጣፍጣል። በጣም የምትገርሚ ልጅ ነሽ። አመሰግናለሁ።
የምሬን እኮ ነው ጓደኛዬ። በቃ በእንደዚህ አይነት ሁኔታ ከቀጠልኩማ በዚህች አጭር ጊዜያት ውስጥ በእሷ ሳምባ ሳልተነፍስ አልቀርም። አትለኝም? በእሷ ነው የምተነፍሰው? ሌላ ሰውነቷ ሳያስፈልገ? አቤል ምን አይቀልድ ነው የምቀልደው? በዚህ ኑሮ ውድነት ጌታን አይነፋም። እኔ እንደሰማሁ ሚስቴ እንዳሰማሽ። የምሬን እኮ ነው። ይግርም ያለኝ ከዚህ በፊት እንዲህ አይነት ስሜት እንዴት አልተሰማኝ? ከእሷ ጋር ስሆን እኮ ሁሉንም ነገር እኮ ነው የምረሳው። ይህ ብቻ ግን ፍቅር ብቻ ግን አይመስልም። አዎ እውነትን ነው። ይሄማ ፍቅር ብቻ አይደለም። እና ፍቅር ካልሆነ ሌላ ምን ሊሆን ይችላል? ልክፍት ሊሆን ነው የሚችል። በዚህ ኑሮ ውድነት በዚህ ዘመን ሞትኩላት አበድኩላት ሳምቧ ኩላሊቷ እያልክ የሚያስቀባጥርህማ ልክፍት ነው። ሌላ ምን ሊሆን ይችላል? የት ነው ግን የተለከፍከው? ቆይ የት ጸበል ውሰድ ወይስ የት ፓስተር ጋር ወስጄ ላጸልይልህ? ወይኔ ጓደኛ እያየሁ እኮ አመለጥከኝ። ለነገሩ ተገላገልክ። አንተ ደግሞ ካልጠፋ ሰዓት በዚህ ሰዓት ትቀልዳለህ እንዴ? ይኸውልህ አቤል፣ ፍቅርና ፍላጎት የተለያዩ ነገሮች ናቸው። ዝም ብለህ በችኮላ የሚሆን ነገር አይደለም። ጊዜ ሰጥተህ ረጋ ብለህ አስብበት። እሺ ቆይ ምን ላድርግ? ራስን አዳምጥ፣ ራስን አጢብ። ከልብ የእውነት አፍቅራት ከሆነ ጊዜ ሰጥተህ በችኮላ የሚሆን ነገር አይደለም። ተረጋጋ እንጂ ጊዜ ሰጥተህ ወስደህ ማሰብ አለ። እህቴን አታውቃት? አቤል ስሜን እንዴት አወቅሽ? አዋ ቀንም ማታም አቤል አቤል ነው አርስቷ ሁላ አንተ ነህ። ለዛ ብዬ ነው እኔም በደንብ አድርጌ ሸመደድኩት። ታዲያ በደንብ ሸምድደሽዋል። እንደዛ በለው። ታዲያ ስገምቺ ለስንተኛ ክፍል መጥናለሁ? ያው እንግዲህ በአሁኑ የትምህርት ፖሊሲ መሰረት ለ12ኛ ክፍል ፈተና ትመጥናለህ ብዬ አስባለሁ። አይደለም እንዴ? ስለዚህ ቢከብድህም ቢቀልህም መድገምህ አይቀርም እያልሽ እንደዛ አልወጣኝም። እህትሽ በጣም ተጫዋች ነች። ነኝ እንዴ? አንቺ ግን ቅድም ይሄን የመሰለ ሸበላ ነው አንቺ መላጣ ምናምን ስትይ ነበር። የምር አላልኳትም። ይኸው ስትያለ ቅድም ብያታለሁኝ። ወይኔ ያዋልሽ። እኔ ስቀልድ ነው እኮ ያልኩት። የምሬን ነው። እኔ በጣም እንደጠበቅኩ ነው ያገኘው፣ እንደውም ከዛ በላይ። አመሰግናለሁ። እና ስራ እንዴት ነው? እሷ ምን ላይ ነች? አክቹሊ እኔ የራሴን ቢዝነስ ነው የምሰራው። አይ ጥሩ። አንተስ ጋር እንዴት ነው? እኔ ጋርም ጥሩ።